ሰላም ጤና ይስጥልን ውድ የነባጂ ቲዩብ ቤተሰቦች፣ እንግዲህ ዛሬ ዓለማችን ላይ ቁጥር አንድ ስለሆነ ሶፍትዌር በደንብ እናወራለን። በዚህኛው ፓርት ዋን ዊች ኢዝ ፈንዳሜንታል ጉዳዮችን ወይ ደግሞ ቤዚክ ጉዳዮችን በስፋት የምናነሳበት ይሆናል። ነገር ግን በዚህ ሶፍትዌር ዙሪያ ያሉትን ጉዳዮች ደግሞ ፓርት በፓርት ከፋፍለን ወደ አድቫንስ እያደረግን እንሄዳለን። ይሄ ሶፍትዌር አዶቤ ፕሪሚየር ፕሮ ሶፍትዌር ይባላል። በጣም ከዚህ ቀደም ብዙ ፊልሞች የተሰሩበት ሶፍትዌር ነው። ለምሳሌ አቫተርን ማንሳት እንችላለን። አቫተር በዚህ ሶፍትዌር ነው የተሰራው። ዛሬ ፓርት ዋን ዊች ኢዝ ኢንትሮዳክሽን፣ ልክ ለጀማሪ የሚሆነውን ቤዚክ ነገር እናነሳለን። እንደምትመለከቱት ልክ ሶፍትዌሩን ስንከፍተው እንዲህ አይነት ኢንተርፌስ ይመጣልናል። ይሄ ዌልካም ዊንዶ በመባል ይጠራል። እዚህ ጋር እንደምትመለከቱት ኒው ፕሮጀክት እና ኦፕን ፕሮጀክት የሚሉ ጉዳዮች ይነሳሉ። ለምሳሌ የመጀመሪያው ኒው ፕሮጀክት ነው። አዲስ ስራ የምንሰራ ከሆነ ኒው ብለን እንገባለን። ሁለተኛው ላይ ደግሞ የተቀመጠው ጉዳይ ምንድነው? ኦፕን ፕሮጀክት የሚባል ሀሳብ ይነሳል። ምንድነው እሱ? ከዚህ በፊት የሰራናቸው ስራዎች ከነበሩ፣ ለምሳሌ እንደምትመለከቱት በጣም ብዙ ሀሳቦች ይነሳሉ አይደል? ሪሰንት ከሚለው ስር ለምሳሌ ሰሞኑን የሰራቸው ስራዎች ናቸው እነሱ። ከዚህ ቀደም የሰራሁትና ሴቭ አድርጌ ያስቀመጥኩት ፋይል ካለኝ ኦፕን ፕሮጀክት እለዋለሁ። እንደ አዲስ ደግሞ ከጀመርኩኝ ኒው ፕሮጀክት እለዋለሁ። ለምሳሌ አሁን እዚህ ጋር ኦፕን ብለን እንመልከት። ለምሳሌ ልክ እዚህ ጋር ኦፕን ብዬ ስከፍተው ከዚህ ቀደም ጀምሬ ሴቭ አድርጌ ያስቀመጥኩት ፕሮጀክት ካለ የምከፍትበት ወይ ደግሞ ፈልጌ የማገኝበት ስፔስ ይከፍትልኛል። ለምሳሌ እኛ አሁን እንደ አዲስ ስለምንጀምር ባክ እናድርገውና እንመልከት። እዚህ ጋር እንምጣ። ከላይ ያለው እንግባ። እንደ አዲስ ከጀመርኩኝ ምን ብዬ ከፍታለሁ? ኒው ፕሮጀክት የሚለውን ነካለሁ። ልክ ለመጀመር ስለሆነ እንደ አዲስ። ልክ እሱን ስከፍተው ይሄ ኢንተርፌስ ይመጣልኛል። ይሄ ዊንዶ ምንድነው? አዲስ ለምንሰራው ፕሮጀክት የምንከፍተው ይሆናል። ከላይ ያለው ምንድን ኔም ይላል። ኔም ስም እንሰጠዋለን። ለምሳሌ እኛ ምንድን ነው የምንሰራው? ዜና ነው የምንሰራው? ፊልም ነው የምንሰራው? ለምሳሌ እኔ የምሰራውን ኢንትሮዳክሽን ለምሳሌ ብንለው ታይትል ኔሙን ኢንትሮዳክሽን ዋን ብለን እዚህ ጋር እንጽፍለታለን። ከዛ ከስር እንደምትመለከቱት ሎኬሽን ነው የሚያስመርጣል። ለምሳሌ ባይ ዲፎልት ሶፍትዌር ራሱ ምን ያደርጋል? ሎኬሽን መርጦ ያስቀምጣል። ለምሳሌ ይኸው እዚህ ጋር ዲስክቶፕ ላይ ያስቀምጦልናል። እኔ ግን እሱ አልፈለግኩትም። ለምሳሌ አንዱ የኤዲተርስ ኳሊቲ ምንድን ነው? ፋይልን ኦርጋናይዝ ማድረግ መቻል ነው። አንድ ቀን አንድ ቪዲዮ ወደፊት የኤዲተርን ኳሊቲ ምን ላይ ፎከስ ማድረግ እንዳለበት አንድ ቪዲዮ እሰራለሁ። ለዚህኛው ግን በስፋት የሚነሳው ጉዳይ ምንድን ነው? አንድ ኤዲተር ፋይልን ኦርጋናይዝ ማድረግ መቻል ያስፈልገዋል። ስለዚህ ምን አደርጋለሁ? እኔ የራሴን ፎልደር ከፍትለታለሁ። ብራውዝ አልኩት፣ ያው መጣ። ለምሳሌ ዲስክቶፕ ላይ ገባው። ከዲስክቶፕ ደግሞ ምን አደርጋለሁ? አዲስ ፎልደር ልክፈት። ያው አዲስ ፎልደር ከፈትኩለት። ለምሳሌ ብዬ መጥቼ ኢንትሮዳክሽን ዋን አልኩት። ይህንንም ዘን ኢንተር፣ ከዛ መጥቼ ሰለክት ፎልደር ብዬ ከፈትኩት። እዚህ ጋር የሚነሱ ጉዳዮችን ወደፊት ወደ አድቫንስ እንሄድ እናነሳቸዋለን። እነዚህ ጉዳዮች ግን ራሱ ሶፍትዌሩ በዲፎልት የሚያስቀምጣቸው ጉዳዮች ናቸው። እሱም ብዙውን መንካት የለብንም። ኦኬ ብለን ፋይሉን እንከፍታለን። ኦኬ ብለን ልክ እንደከፈትን ኦፐን ብለን እንደከፈትን ሶፍትዌሩ ይሄ ነው የሚከፍትልን። ይሄ ክፍል ወደ 4 የሚጠጉ ክፍሎች ይኖሩታል። ይሄ ኢንተርፌስ የመጀመሪያው ኢንተርፌስ ፕሮጀክት ፓናል ምንለው ወይ ደግሞ ፕሮጀክት ሴቲንግ ምንለው ስፔስ ነው። ምንድነው ይሄ? ኤዲት የምናደርጋቸውን ፋይሎች which is የቪዲዮ ፉቴጆች ሊሆን ይችላል፣ ሳውንዶችን፣ ኦዲዮችን፣ ፎቶዎችን የምንፈልጋቸውን ፉቴጆች ሰብስበን የምናስገባበት ወይ ደግሞ ኢምፖርት የምናደርግበት ስፔስ ነው። ሁለተኛው ስፔስ ሶርስ ሞኒተር ተብሎ የሚጠራ ስፔስ ነው። ምንድነው እሱ ሀሳብ ደግሞ ሲባል እዚህ ጋር የከፈትነው ወይ ደግሞ ኢምፖርት ያደረግነውን ቪዲዮ ፕሌይ ያደረግን እዛ ጋር እያየን የምንፈልገውን ፓርት ብቻ እየቆረጥን ስልክት እያደረግን ለማምጣት እንዲመችን የምናይበት ስፔስ ነው። እዚህ ጋር የምናገኘው ሶስተኛው ቦታ ታይም ላይ የሚባለው ቦታችን ነው። which is እያንዳንዱን ስራ የምንሰራበት ትልቁ ቦታችን ይሄኛው ታይም ላይ የሚባለው ስፔስ ነው። ኢምፖርት አድርገን ያመጣናቸውን ቪዲዮዎች፣ ኦዲዮዎች ሊሆን ይችላሉ፣ ሙዚኮች ሊሆን ይችላሉ፣ ፎቶዎች፣ ኤቭሪ የኤዲቲንግ ስራዎች የምንሰራበት ስፔስ ታይም ላይን ስፔስ የሚባለው
ይሄ ክፍል ነው። ቀጥሎ የምናገኘው ስፔስ ፕሮግራም ሞኒተር የሚባለው ቦታ ነው። ምንድነው ይሄ ቦታ? እዚህ ታይም ላይን ላይ የሰራናቸውን ስራዎች አውትፑት የምናይበት ስፔስ ነው ፕሮግራም ፓናል የሚባለው። ወደዚህ እንመለስና ወደ ፕሮጀክት ሞኒተር እንመለስና ፋይል ኢምፖርት እናደርግ። አሁን ፋይል ኢምፖርት ለማድረግ የተለያዩ ዘዴዎችን መጠቀም እንችላለን። የመጀመሪያው ስራችን ምንድነው? ራይት ክሊክ መጠቀም ነው። ራይት ክሊክ ስንጫን ያውና ኢምፖርት ብሎ ያመጣልናል። ኢምፖርት እዚህ ጋር መጥቼ ራይት ክሊክ ስለው ያው ፉቴጁ የት እንዳለ ያስመርጠኛል። ያው ከፈለኩኝ መጣው እዚህ ጋር ነባ ፉቴጅ ውስጥ ገባው። ያው እዚህ ጋር ማግኘታቸውን ፉቴጆች ኢምፖርት ማድረግ ይችላለሁ። ሁለተኛው እዛው ላይ ደብል ክሊክ ማድረግ፣ እዛው ስፔስ ላይ ደብል ክሊክ ስናደርግ አሁንም መልሶ ያው ፋይል የት እንዳለ ያስመርጠናል። ያው መጣን ቅድሞ ቦታ ተመልሰን ያው ነባ ፉቴጅ አገኘን። ሶስተኛው ስቴፓችን ከፈለግን ያው ፋይል እንገባለን። ፋይል ውስጥ ስንሄድ ከፋይል ውስጥ ኢምፖርት የሚል እናገኛለን። ተመልሰን ስንመጣ ያው ነባ ፉቴጅ ፋይል የት እንዳለ ድጋሚ ያስመርጠናል። አራተኛው ሾርት ከት ነው። ኮንትሮል አይ ስንጫን መልሶ ወደዛው ቦታ ይወስደናል። ፋይል የት እንዳለ ያስመርጠናል። ያው እንደምታዩት ከዚህ እንደፈለኩኝ ሰሌክት እያደረኩኝ ወደ ፕሮጀክት ፓናሌ ማስገባት እችላለሁ። አምስተኛው ምንድነው? ድራግ ማድረግ ነው። ድራግ እንደ ድሮፕ አድርገን መተን ወደዚህ ሴቲንግ መጣል እንችላለን። ስለዚህ ተራ በተራ በአምስቱ ስቴፕ እኛም በሚመቸን መልኩ የምንፈልጋቸውን ፉቴጆች ወደ ፕሮጀክት ፓናል ኢምፖርት ማድረግ እንችላለን። የመጀመሪያው ራይት ክሊክ ዘን ኢምፖርት የሚለውን መንካት ወር ደግሞ ደብል ክሊክ ማድረግ እዛው ቦታ ላይ። ሶስተኛው ፋይል ገብተን ኢምፖርት ማድረግ። አራተኛው ኮንትሮል አይ መጠቀም። አምስተኛው ደግሞ ድራግ ኤንድ ድሮፕ በማድረግ ወደዚህ ወደ ፕሮጀክት ፓናል የምንፈልጋቸውን ፎቶዎች፣ ቪዲዮዎች፣ ኦዲዮዎች፣ ሙዚክ ኤቭሪ ነገሮችን ኢምፖርት ማድረግ የምንችልበት ስፔስ ነው። ከዚህ ቀጥሎ የምናገኘው ስቴፕ ምንድነው? በጣም ዋና ትልቁ ጉዳይ ምንድነው? ሱኬንስን ክሬት ማድረግ ነው። ሱኬንስ ምንድነው? ለፉቴጃችን ተስማሚ የሆነን ስፔስ ለመፍጠር እንዲመቸን ካሜራችን የተቀረጸበትን ካሜራ የተቀረጸበትን ፎርማት ለይተን አንድ ፎልደር መክፈት አለብን። ሱኬንስ የሚባል ሀሳብ ይነሳል። እሱ እንዴት ይከፈታል? እሱን እዩ አንዴ። ስለዚህ አሁን ሱኬንስን ክሬት ለማድረግ ምን እናደርጋለን? እዚህ ታች ለምን እንደምታገኟት እዚህ ታች ላይ መተን ኒው አይተም የምትላለች እሷ አንዴ ክሊክ ስናደርጋት ይኸው ከላይ እንደምታገኙት ሱኬንስ የሚል ያመጣልናል። እሱም ስከፍተው ይሄ ኢንተርፌስ ይመጣልኛል። ይሄ ምንድነው? እዚህ ጋር ያለው የኛ ፉቴጅ የተቀረጸበት ካሜራ እዚህ ውስጥ ካለ እሱን እንመርጥለታለን። ለምን የኛ ፉቴጅ በስንት ፍሬም ሬት ተቀረጸ፣ ምንድነው ሳይዙ፣ ምንድነው ፍሬም ሳይዙ የሚለውን ጉዳይ ማወቅ አለብን። ለምን እኛ የቀረጽንበት ፍሬም ሬት እና ሱኬንስ የከፈትንበት ፍሬም ሬት እኩል ካልሆነ ወይ ደግሞ ፍሬም ሳይዝ እኩል ካልሆነ የኛ ቪዲዮ ወይ ዙም ኢን የመሆን ወይ ደግሞ ቀጥ የማለት ባህሪ ሊያመጣብን ስለሚችል ከከፈትነው ሱኬንስ ጋር እኩል እንዲሆን ካሜራችን እዚህ ጋር መምረጥ እንችላለን። ለምሳሌ እዚህ ጋር ብዙ ካሜራዎች አሉ። እንደኛ ፉቴጅ እዚህ ጋር ያሉትን ጉዳዮች ማሰብ ያስፈልጋል። ለምሳሌ እዚህ ጋር እንደምታገኙት የዲጂታል ካሜራ እዚህ ጋር ፎርማቱ አለ። ለምሳሌ 1080 አለ፣ 480 አለ፣ 720 አለ። እንደኛ ፉቴጅ የኛ ፉቴጅ የተቀረጸበትን ካሜራ እያየን እዚህ ጋር እንመርጣለን። እዚህ ጋር ብዙ ሀሳቦች ይነሳሉ። ሬድ ካሜራ አለ። ሁሉ ነገር እዚህ ጋር ስላለ ከእሱ ጋር ማች ማድረግ ስላለበት እሱን መርጠን እንከፍታለን። ነገር ግን ይሄ ሁሉ ሱኬንስ ደግሞ ካልፈለገ ምን እናደርጋለን? ይሄን ዘግተን ለምሳሌ እዚህ ጋር እኔ አንድን ቪዲዮ ከፍቼ ከዛ ራይት ክሊክ እዚህ ጋር ስመጣ ፕሮፐርቲስ የሚል እናገኛለን። እዛ ውስጥ ጋር ምን አገኛለሁ? እያንዳንዱን የቪዲዮን ሴቲንግ ማግኘት እችላለሁ። በምንድነው የተቀረጸው፣ ምንድነው ፍሬም ሳይዙ የሚለውን ጉዳዮች እዚህ ጋር ማግኘት እንችላለን። ስለዚህ ለምሳሌ ፉቴጅ የተቀረጸበት ምንድነው 1920 በ1080 በ25 ፍሬም ነው የተቀረጸው። እያንዳንዱን ስለ ቪዲዮ ወይ ደግሞ ስለ ፉቴጁ ሴቲንግ እዚህ ጋር ማግኘት እችላለሁ። ስለዚህ which is full HD ማለት ነው ይሄኛው። ስለዚህ ይሄን አይቼ እኔ በራሴ መንገድ ሱኬንሱን ክሬት ማድረግ እችላለሁ ማለት ነው በዚህ መንገድ። ለምሳሌ ግን አሁን በቀላሉ ይሄን ሱኬንስ ክሬት ማድረግ ከፈለኩ ምን አደርጋለሁ? መጥቼ እዚህ ጋር ቪዲዮውን ሁለት ደብል ክሊክ አደርገዋለሁ። ዘን አሁን እዚህ ጋር እንደምታዩት ቪዲዮውን ከፍቶልኛል። ምን አደርጋለሁ? አሁን እዚህ ጋር ስክራብ ሳደርገው ልክ ቪዲዮ የት እንዳለ ያሳየኛል። እዚህ ጋር ስክራብ አድርጌ መጥቼ የምፈልገው ቦታ ሲደርስ ምን አደርገዋለሁ? እዚህ ጋር ሁለት ብራኬቶች አሉ። ለምሳሌ የመጀመሪያው ኢን ነው። ከዚህ ጀምር አልኩት።
ጎትቼ እዚህ ጋር ፈለግኩኝ። ከዛ አውት አልኩት። ከዛ ልክ ይህንን ጎትቼ እዚህ ጋር ስመጣ ኖ ሲኩዌንስ ይላል። እዛ ቦታ ላይ ድሮፕ ሳረገው ሉክ በራሱ ጊዜ እዚህ ጋር አድርጎልኛል፣ ሲኩዌንስ ክሬት አድርጎልኛል ማለት ነው። አየው ሉክ በራሱ ጊዜ በራሱ ፉቴጅ እና በራሱ ሴቲንግ እዚህ ጋር የራሱን ሲኩዌንስ ፈጥሮልኛል። ያው ከፈለግኩበት አቅጣጫ ጀምሬ ከፈለግኩበት ቦታ ጀምሬ የመጥቼ ሲኩዌንስ ከፈትኩኝ። እዚህ ጋር ነው እንግዲህ ትልቁ ስራ የምንሰራበት ስፔስ ይሄ ቦታ ነው። ዊች ኢዝ ታይም ላይን ቅድም ያነሳነው ጉዳይ እዚህ ጋር ነው። እያንዳንዱን ፉቴጅ የቋረጥን እናስገባበት፣ ሳውንዶችን፣ ዲያሎጉን፣ ሙዚኩን፣ አምቢያንስ ሳውንዶችን፣ ቴክስቶችን፣ ፎቶዎችን ኤቭሪ ነገር የምናስገባበት ትልቁን ታይም የምንወስድበት ስፔስ ይሄኛው ታይም ላይ የሚባለው ስፔስ ነው። ስለዚህ በዚህ አይነት መልኩ እንደፈለግኩኝ የምፈልገው ቪዲዮ ላይ ሂጄ ኢን አድርጌው ከዛ ስጨርስ አውት አድርጌ ድሮፕ አድርጌ ማምጣት እችላለሁ። ለምሳሌ እዚህ ጋር ደግሞ ሌላ ቪዲዮ ከፍተን ነሽ ያው ለምሳሌ ይሄ መጣ። ለምሳሌ እዚህ ጋር እንደምትመለከቱት ያው እዚህ ጋር እንደምታዩት ለምሳሌ እዚህ ጋር ሁለት ፊቸሮች አሉ። አንዱ የቪዲዮ አንዱ የኦዲዮ። ለምሳሌ ቀደም የነበረን ፉቴጅ እና አውት አድርጌ መጥቼ ድሮፕ ሳረገው ታይም ላይን ላይ ሁለቱን የመጣው አንድ ላይ ታችሁ ከሆነ የቪዲዮንም የኦዲዮንም አንድ ላይ መጣለን። ለምሳሌ እዚህ ጋር ያለው ፊቸር ምንድነው? አንዱ የቪዲዮ አንዱ የኦዲዮ ብቻ ነው። ለምሳሌ ሰሌክት ካረኩበት ቦታ ላይ ሄጄ መርጬ ለምሳሌ ቪዲዮን ብቻ ከጎተትኩኝ የሚመጣው ቪዲዮ ብቻ ነው። ወይ ደግሞ የኦዲዮ ምልክቱን ከነካውኝ ማን የሚመጣው የኦዲዮ አሰው ብቻ ነው፣ የኦዲዮ ፉቴጅ ብቻ ነው የሚመጣው እንጂ የቪዲዮ አይመጣም ማለት ነው። ለምሳሌ እዚህ ጋር እንመልከት። ለምሳሌ እዚህ ጋር ኢን አልኩት፣ ከዛ ስክራብ አድርጌ ወሰድኩት፣ ቁጭ አለች። ስጨርስ ልክ አውት አረኩት። አሁንም ለምሳሌ እዚህ ጋር ይሄንን ድሮፕ አድርጌ ስወስደው ምን ብቻ ነው የምወስደው? እዚህ ጋር የቪዲዮ ምልክቱን ነክቼ ነው ምንም ማድረገው ድሮፕ ማድረገው። ሉክ እዩት፣ አይን አይደለ? አሁን ቅድም የመጣው ፉቴጅ ላይ ከስር የኦዲዮ ምልክት ላይ ለምሳሌ ኦዲዮ 1 ኦዲዮ 2 ኦዲዮ 3 እያለ ይሄዳል። የኦዲዮ ታይማችን ዝቅ ላደርጋችሁ። ለምሳሌ እዚህ ጋር ደግሞ አሁን የመጣው ላይ ማን የመጣው ቪዲዮ ብቻ ነው የመጣው። ስለዚህ ኦዲዮ የለንም እያለን ነው። ያው እዚህ ጋር እንደምትመለከቱት እዚህ ጋር የኦዲዮ ዌቡ የለም። ለምሳሌ እዚህ ጋር ዌቡን ሳብ አድርጌ ባሳያችሁ ያው የመጀመሪያ ቪዲዮ ምን አለው ረዘም ያለ የኦዲዮ ዌቭ አለው። የአሁኑ ግን ምን የለውም፣ የኦዲዮ ዌቭ አይኖረውም። ለምን? አሁን እንዳልኳችሁ የቪዲዮ ምልክቱን ብቻ ድሮፕ አድርጌ ስላስገባው ማለት ነው። እስኪ ለምሳሌ አሁን ደግሞ የኦዲዮ ምልክቱን ደግሞ ስበን እንመልከት። ሉክ እዩት። አሁን ደግሞ ያቸው አይደለ ከላይ ቪ1 ቪ2 ቪ3 ሀሳቦች ይነሳሉ። የመጀመሪያው ቪዲዮ 1 ቪዲዮ 2 እና ቪዲዮ 3። አሁን ድሮፕ አድርጌ ያስገባሁት ኦዲዮ ብቻ ስለሆነ ከላይ አይቀመጥም፣ ከላይኛው ቪዲዮ አይቀመጥም። ከስር ከየት የሚቀመጠው? ከኦዲዮ ዋን ላይ የሚቀመጠው ከስር እዩት። ለምሳሌ ቁጭ መጥቶ ስለዚህ እንደምንፈልገው ስራ እዚህ ጋር የከፈትን ቪዲዮ ብቻ ከፈለግን የቪዲዮ ፊቸሯን ብቻ የጎትትን ወይ ደግሞ ኦዲዮ ከፈለግን የኦዲዮን ብቻ ፊቸር የጎትትን እዚህ ጋር ማስገባት ወይ ደግሞ ድሮፕ ማድረግ እንችላለን። ሉክ አያችሁ አይደለ? እዚህ ጋር ማን ነው የሚጫወተው? ምስል የለም፣ ድምፁ ብቻ አለ። ይኸው ሉክ አያችሁ። እዚህ ጋር ለምሳሌ ፕሌይ አድርጌ ያሳዩ። እዚህ ጋር ለምሳሌ ይኸው ፕሌይ አልኩት። አያችሁ አይደል? እዚህ ጋር አረንጓዴው እሱ የኦዲዮ ምልክት ነው። ኦዲዮ ምን እያደረገ ነው? እየተጫወተ ነው። ድምፅ አለው እያለ ነው። ምን የለውም፣ ስክሪናችን ብላክ ነው፣ ምስል የለም እያለ ነው። ለምን እዚህ ጋር ቅድም አድርጌ ያለው የምስሉን ሳይሆን የድምፁን ብቻ ፊቸር ድሮፕ ስላደረኩኝ ማለት ነው። እዚህ ጋር ሉክ እዩት። እዚህ ጋር አረንጓዴው በዲቪ የሚጫወት የድምፅ ይኖራል። በዚያ ተመልኩ የምንፈልገውን ብቻ መርጠን ወደ ታይም ላይን ድሮፕ ማድረግ እንችላለን። ስለዚህ ሉክ አሁን ይርኩኝ ሁለቱንም ምን አድርጌያለሁ? ሰሌክት አድርጌያለሁ። ከዛ ያው ድሮፕ አደረኩት። ሁለቱም መጣ። ከላይ ቪው ዋን ላይም አለ፣ ኤ ዋን ላይም አለ። ቪዲዮ ዋን አለ፣ ኦዲዮ ዋን አለ እያለ ነው። ያው በዚያት መልኩ የምፈልገውን ፓርት እየመረጥኩኝ ማስገባት እችላለሁ። ለምሳሌ አሁን እዚህ ጋር መጥቼ የኦዲዮ ምልክት ስነካ ዌቡን ነው የሚያሳየኝ። እዚህ ጋር ኦዲዮ ስነካ የኦዲዮ ዌቭ አለ። ቪዲዮ ደግሞ ስነካ የቪዲዮ ፉቴጁን ያሳየኛል። አሁን ደግሞ ቪዲዮ መጣ። እንደዚህ ነው እንግዲህ የምንፈልጋቸውን ፉቴጆች ቆራርጠን ወደ ታይም ላይን ድሮፕ እያደረግን ስራችን የምንሰራው። እሺ ለምሳሌ አሁን ደግሞ ሌላ ቪዲዮ
አስገብተን እንይ። እዚህ ጋር ከፈትኩኝ። የምፈልገው ቪዲዮ እዚህ ጋር መጥቶልኛል። ምን አደርጋለሁ? ያው እዚህ ጋር መጥቼ ኢን አልኩት። ያው መጣው እዚህ ጋር ደግሞ ስጨርስ ያው አውት አልኩት። ምን አደርጋለሁ? አምጥቼ ያው ድሮፕ አድርገን መተን እዚህ ጋር መጣል። ያው የመጀመሪያው ቪዲዮ ይሄ ነው። ሁለተኛው ቪዲዮ ይሄ ነው። ሶስተኛው ደግሞ ይሄኛው ነው። እንደፈለገ የምንፈልጋቸውን ፉቴጅ መርጠን በዚህ አይነት መልኩ ማስገባት እንችላለን። ሌላው ሀሳብ ግን ለምሳሌ እዚህ ጋር አንተን ከጣልን በኋላ ቪዲዮዎቻችንን የቱ ጋር እንደተቆረጠ ማየት አንችልም። እዚህ ጋር ለምሳሌ ሀሳባችን ብንቀይርስ? ለምሳሌ ቪዲዮውን ከት አድርገን ካስገባን በኋላ ተጨማሪ ከት ለማድረግ ፈልገን ሌላ ሀሳባችን መቀየር ብንፈልግ ምን እናደርጋለን? ለምሳሌ እዚህ ጋር ያው መጥቼ እዚህ ጋር ካስቷን ሳብ ሳረጋት ያው ቪዲዮን ያሳየኛል። ያው ቪዲዮ ቱ ጋር እንደተቆረጠ በግልጽ እዚህ ጋር ማየት ይችላለሁ። ያው እዚህ ጋር ለምሳሌ ከፍ ሲል እዚህ ጋር ፕሌይ ያደርግልኛል። ያው እንደፈለኩ እዚህ ጋር ማየት ይችላለሁ። ለምሳሌ ሌላ ሀሳብ እናንሳ። አሁን ቅድም እንዳልኳችሁ እዚህ ጋር መተን የኛ ሀሳብ መቀየር ብንፈልግ ወር ደግሞ ሌላ ከት ከፈለግን እዚህ ጋር ሁለት ሀሳቦች ይነሳሉ ወይ ደግሞ ሁለት ቻንሶች ይኖሩናል። የመጀመሪያው ልክ እዚህ ጋር ስንመጣ ምላጭ ማለት ነው። የምንፈልገውን ቦታ መርጠን ለምሳሌ እዚህ ጋር መጣን። ይኸው መረጥኩኝ። ይኸው ከት መልሼ ይኸው ሰሌክት አደርገዋለሁ ወርቼ ፓርቱን ያው ዘን ዲሊት አያችሁ አይደል? ባዶ ቦታ ሆነ። የምፈልገውም ፓርቱን እየመረጥኩኝ በዚህ በሬዘር ቱል ከት እያረኩኝ ማውጣት ይችላል። አንደኛው መንገድ እሱ ነው። ሁለተኛው መንገድ ምን አደርጋለሁ? ለምሳሌ ልክ እዩት ይሄንን ፉቴ ለምሳሌ ታይም ኢንዲኬተሩን ሳብ እያረኩኝ መጥቼ የምፈልገው ቦታ እስክደርስ ድረስ እሄዳለሁ። እዚህ ጋር ቀይ ምልክት አለች፣ ወደ ግራ የዞረች የቀይ ምልክት ትታያለች አይደለ? ልክ እሷን ይዘን ሳብ በማድረግ ልክ አያችሁ አይደለ? ምን አድርጓል? እዚህ ጋር አሁንም ከት አድርጎልናል። ደግሞ ልክ የቪዲዮ መጨረሻ ላይ መተን የቀስት ምልክቷን ካየን በኋላ ወደምንፈልግበት አቅጣጫ ሳብ እያደረግን ቪዲዮን በዚህ አይነት መልኩ ከት እያደረግን መጠቀም እንችላለን። ያው ለምሳሌ እዚህ ጋር ዩስ ያው ተጫወተ። ከዛ እዚህ ጋር ፉቴጅ የለም። እዚህ ጋር ምን ሊሆን ነው? ብላክ ሊሆን ነው ጀስት ስክሪናችን። ያው ብላክ አረገ። ስለዚህ በእንዲህ አይነት መልኩ እንደፈለግን ይሄኛን ፉቴጅ እየቆረጥን መጠቀም እንችላለን። ለምሳሌ እንምጣ እዚህ ጋር አሁን ልክ እንደምታዩት አሁን በሁለት መንገድ ነው አድርካት ያደረግነው። ከት አድርገን ስንመጣ መሀል ላይ ምን አለ? መሀል ላይ ስፔስ አለ። ብላክ አድርጎብናል። ልክ ቪዲዮ ጫወትና አያቸው አይደለ? ብላክ ያደርጋል። ቪዲዮ ይመጣል። ዘን ብላክ ያደርጋል። ቪዲዮ ይመጣል። ይሄንን መሀል ላይ ያለችዋን ብላክ ማጥፋት አለብን። ይሄን ብላክ ለማጥፋት የመጀመሪያው ቪዲዮ ሴሌክት አድርገን ያው ማስጠጋት እንችላለን። አንደኛው መንገድ ይሄ ነው። ሁለተኛው መንገድ ለምሳሌ እዚህ ጋር አንዱን አድርገውና እንየው። ለምሳሌ ያው እንደምታዩት የኛ ቪዲዮ ቅድም መሀል ላይ ነበረው ብላክ ጠፍቷል። ለምሳሌ ደግሞ ሌላ መንገድ እንመልከት። ሌላኛው መንገድ ምን አደርጋለሁ? መጥቼ ልክ ይኸው እንደምታዩት መሀል ላይ መጥቼ ያው ስመጣ ነጭ ስፔስ ይመጣል። እሱን ነክቼ ሪፕል ስለው ያው አያችሁ ገጠመው ራሱ መጥቶ። ይሄኛው ሁለተኛ መንገዱ ነው። ለምሳሌ ባክ አድርገን ደግሞ ነው ለምሳሌ አሁንም ባዶ ስፔስ መጣ። ምን አደርጋለሁ? ለምሳሌ እዚህ ጋር መጥቼ ቦታ ላይ ክሊክ አድርጌ ዲሊት መንካት ነካው። አያችሁ ገጠመ። በእንዲህ አይነት መልኩ መሀል ላይ የተፈጠረውንም ብላክ ስፔስ ወይ ደግሞ ባዶ ስፔስ እንደፈለግን ምን እያደረግን እንደፈለግን እያጠቃቀን የኛን ቪዲዮ ስሙዝሊ እንዲጫወት ማድረግ እንችላለን። ስለዚህ አሁን ደግሞ ቀጥሎ እስኪ ትራንዚሽን ለምሳሌ ኤፌክቶች ፈለግን። ለምሳሌ ከአንዱ ቪዲዮ ወደ አንዱ ቪዲዮ ሲዘዋውር ዝም ብሎ መሀል ላይ ያለው ከት ብቻ ሳይሆን የሆነ ትራንዚሽን እንደሆነ ፈለግኩኝ። ለምሳሌ እዚህ ጋር እንደምትመለከቱት ኤፌክት የሚለው ጋር መጥቼ ክሊክ ሳደርገው እዚህ ጋር ብዙ ሀሳቦች ይነሳሉ። ፕሪሴት አለ፣ ሉሜትሪ ፕሪሴትስ የሚል አለ፣ ኦዲዮ ኤፌክትስ አለ፣ ኦዲዮ ትራንዚሽን አለ፣ ቪዲዮ ኤፌክትስ አለ፣ ቪዲዮ ትራንዚሽን አለ። እዚህ ጋር ለምሳሌ እኔ የቪዲዮ ትራንዚሽን መርጬ ላሳያችሁ። ለምሳሌ እዚህ ጋር መጣን። ቪዲዮ ትራንዚሽን ጋር ስንደርስ እዚህ ጋር እንደምትመለከቱት ስሪዲ ሞሽን አለ፣ ዲዞልቭ፣ ኢመርሲቭ ቪዲዮ፣ አይሪስ በጣም ብዙ ትራንዚሽኖች ይኖራሉ። ለምሳሌ እዚህ ጋር መጥቼ የፖፕ አፕ ሜኑ ስነካ
እነዚህ አይነት የቪዲዮ ትራንዚሽን ይመጡልኛል። ለምሳሌ እዚህ ጋር ብቻ እኔ ኩዊክ ስፒን የምትለዋን ትራንዚሽን መጥቼ እዚህ ጋር ያው ድሮፕ አረኳት። አያችኋል መሀል ላይ ገብታለች። ለምሳሌ እዚህ ጋር ዙም አውት አድርጌ ያሳያችሁ። አያችሁ አይደል? ኩዊክ ስፒን የምትል መሀል ላይ ገብታለች። አያው አያት አያችሁ አይደል? በደንብ መሀል ላይ የምፈልጋትን ትራንዚሽን አስገብቻ ለምሳሌ በዚያት መልኩ ነው እንግዲህ የምፈልገውን ትራንዚሽን ድሮፕ እያረኩ የምፈልገው ቦታ ላይ ማስገባት እችላለሁ። ለምሳሌ እዚህ ጋር አሁን ለምሳሌ እዚህ ጋር ፕሌይ አድርገን ብንመለከተው እዩት ሄዳ ቁጭ አለች። ያው አሁን ከአንዱ ቪዲዮ ወደ ሌላ ቪዲዮ ሲሄድ እዩት ሉክ። በዚያት መልኩ የምፈልጋቸውን ትራንዚሽን እንደፈልግን ማስገባትና መጠቀም እንችላለን። ይኸው አሁን ደግሞ ለምሳሌ እዚህ ጋር መጥቼ ክሮስ ዲሶልቭ የሚለውን ለምሳሌ ድሮፕ አድርጌ ያው መሀል ላይ አስገባሁት። ሉክ ለምሳሌ እዚህ ጋር ዙም አድርጌ ያሳያችሁ። ያው ሉክ ያው መሀል ላይ ገብቷል። ለምሳሌ እዩት ይሄንን ትራንዚሽን ሉክ ለምሳሌ እዚህ ጋር የመጀመሪያው ትራንዚሽን አለ እዚህ ጋር ለምሳሌ ስለዚህ የምፈልገውን ኢፌክት እየመረጥን ድሮፕ እያደረግን ወደ እኛ ቪዲዮ መጣል እንችላለን በዚህ አይነት መልኩ። ስለዚህ ለምሳሌ አሁን ደግሞ ከትራንዚሽን ወጥተን ለምሳሌ እዚህ ጋር ደግሞ ኢፌክት ጨምረን ለምሳሌ እንይ። እዚህ ጋር ስንመጣ ለምሳሌ የኢፌክት ሀሳቦች ውስጥ የመጀመሪያው ከለር ኮሬክሽን ነው። ከዛ ውስጥ አንዱ ለምሳሌ የከለር ባላንስን ኢፌክት ወስደን ድሮፕ እናደርግ። ለምሳሌ እዚህ ጋር መጣን የድሮፕ አደረኩ። ለምሳሌ እዚህ ጋር መጥቼ ምን አደርጋለሁ ከዚህ ኢፌክት በኋላ እዚህ ጋር እንደምትመለከቱት ከላይ የኢፌክት ኮንትሮልስ ሚላለች ከዛ ውስጥ ከዛ ውስጥ ዝቅ አድርጌ ስመለከት እዚህ ጋር በጣም ብዙ የከለር ሀሳቦችን ያሳሉ። ለምሳሌ እዚህ ጋር እንደፈለግኩኝ ክሬቲቭ ወርኮች የምሰራበት ወይ ደግሞ የኛን ፉቴጅ የኛን የተቀረጸውን ፋይል እንደኛ ስቶሪ እንደኛ ፍላጎት ቀለሞችን የምናስተካክልበት ስፔስ እዚህ ጋር እናገኛለን። ሉክ ለምሳሌ እዚህ ጋር እዩት ዲፍረንሱን አያችሁ አይደለ? ያው አንዴ 100 አንዴ 0 ሳደርገው እዩት ዲፍረንሱን ያው ጨመርኩኝ አያችሁ አይደል? ቀለሉ በጣም ይለዋወጣል ቀለሙ። ይሄ እንደኛ ስቶሪ የኛን ክሬቲቭ ይጠይቃል። ስለዚህ ይሄን ደግሞ አንድ ቀን ሰፋ ያለ ቪዲዮ የምሰራበት ይሆናል። ግን እዚህ ጋር ነው ሁሉ ነገር ማስተካከል የምንችለው። የኛ ክሬቲቪቲ ወይ ደግሞ የኛን የመስራት ፍላጎት የምጠይቀው እንጂ እዚህ ጋር እያንዳንዱን ጉዳይ እንደኛ ፍላጎት እንደኛ ስቶሪ መቀየር እንችላለን። የሆነ ነገር መፍጠር እንችላለን። እዚህ ጋር የኛን ክሬቲቪቲ የሚፈልግ ጉዳይ ስለሆነ ማለት ነው። እዚህ ጋር እዚህ ጋር በጣም በስፋት የሚነሱ ሀሳቦች አሉ። አያችሁ ሉክ ለምሳሌ ዜሮ ሳረገው የድሮ ሀሳብ ዜሮ ሳረገው የድሮ ፋይል ይመጣል። ዜሮ ሳረገው የድሮ ፉቴጅ ይመጣል። ቁጥሩን ደግሞ ስጨምር ያስቀንስ ደግሞ የራሱ ቀለም ያመጣል። ስለዚህ የኛን ክሬቲቪቲ የሚፈልግ ቦታ ነው ይሄ ቦታ። በዚህ ላይ አንድ ሰፋ ያለ ፕሮግራም ወይ ደግሞ ሰፋ ያለ ቪዲዮ የምሰራበት ይሆናል ወደፊት። እዚህ ጋር ግን የኢፌክቶችን ጉዳይ እንድናይ ፈልጌ ነው እዚህ ጋር ያመጣሁት። ከዛ ውጪ እንደኛ ፍላጎት ለምሳሌ እዚህ ጋር ከለር ስል አያችሁ አይደለ? የከለር ፓሌቶች እዚህ ጋር ይመጡልኛል። የዋይት ባላንስ፣ ቴምፕሬቸር፣ ቶን፣ ኤክስፖዠር፣ ኮንትራስት፣ ሃይላይት፣ ሻዶ የምፈልገው ነገር እንዳስተካክል ኢፌክቶችን ያመጣልኛል። እዚህ ጋር ደግሞ መጣሁ ለምሳሌ ኢፌክት ውስጥ ደግሞ ስገባ እዚህ ጋር ደግሞ የኢፌክት ቲሎችን እዚህ ጋር ደግሞ ያመጣልኛል። ፕሪሴት፣ ሉሜትሪ ፕሪሴት፣ የኦዲዮ ትራንዚሽኖችን፣ የቪዲዮ ትራንዚሽኖችን እዚህ ጋር ደግሞ ስመጣ የኦዲዮ ስፔስ ደግሞ ስገባ ለምሳሌ እዚህ ጋር እንደምትመለከቱት የኦዲዮ ኢፌክት ኮንትሮል ያመጣልኛል። እያንዳንዱ ጉዳይ እኛን ኮንትሮል የምናደርገው ስፔሱ። እዚህ ጋር ደግሞ ስመጣ ለምሳሌ ግራፊክስ ጽሁፎች የምንጽፍ ከሆነ የተለያዩ ጉዳዮች የምንሰራ ከሆነ እሱን ደግሞ እዚህ ጋር ኢፌክቶች እናገኛቸዋለን። እያንዳንዱን ጉዳይ በእኛ ስር ስላለ እንደፈለግ ማድረግ እንችላለን። ለምሳሌ ልመልሰው ወደ ቀድሞ ቦታው። ይሄ ሁሉ ስፔስ እንደፈለገኛ ነው መጠቀም የምንችለው። እንደኛ ፍላጎት መጠቀም እንችላለን። ለምሳሌ ኤዲቲንግ ላይ አድርጌ መለስኩት የቀደመ ቦታ ላይ የቅድሞ ስፔስ መጣልኝ። እንደኛ ፍላጎት የወርኪንግ ስፔሱን እንደፈለግን መቀየር እንችላለን። የኦዲዮ ምልክት ጋር ስናደርግ የኦዲዮ
ኢፌክቶችን ያመጣልኛል። ስለ ከለር ሲነሳ ከለር ስፔስ እንጂ ሲነካ ስለዚህ ከለርን ስነካ የከለር ኢፌክቶች ይመጡልኛል። እዚህ ጋር መጥቼ የግራፊክስ ስነካ ግራፊክስ ኢፌክቶችን ያመጣልኛል። ሰው እንደኔ ፍላጎት እንፈልገውን ቦታ እየነካው ማስተካከል መስራት እችላለሁ ማለት ነው። ስለዚህ እንደኛ ስራ ኢንተርፌሱ ለኛ ሲውተብል እንዲሆን ግራፊክስ ስንፈልግ ግራፊክሱን፣ የኦዲዮ ስንፈልግ የኦዲዮን እያደረግን መስራት እንችላለን። ለምሳሌ አሁን ደግሞ የምንፈለግኩኝ ቴክስት ብፈልግ ለምሳሌ ስለ ቴክስት ደግሞ ትንሽ ነገር እንመልከት። ሰው መጥቼ እዚህ ማድረጋለሁ ፋይል እገባለሁ። ከዛ ደግሞ ኒው ከኒው ስር ደግሞ አገኛለሁ ሌጋሲ ታይትል ሚል አገኛለሁ። እሱን ክሊክ ሳደርገው ይሄ ዊንዶ ያመጣልኛል። እዚህ ጋር ያሉትን ሀሳቦች ካየሁ በኋላ አደርጋለሁ እዚህ ጋር መጥቼ ኔም ሰጠዋለሁ። እዚህ ጋር ለምሳሌ እኔ ምን ብዬዋለሁ? ዝም ብዬ ዋል በለው ለምሳሌ ዋል በለው እኔ ኦኬ አልኩት። ይሄ ዊንዶ ይመጣልኛል። እዚህ ጋር ነው የምፈልገው ነገር ለምሳሌ እዚህ ጋር ቲ ላይ አድርጌያለሁ። ለምሳሌ ቲ አድርጌ የምፈልገውን ጽሁፍ ለምሳሌ እዚህ ጋር ልጻፍ ነኝ። ለምሳሌ ነባ ጂ ቲዩብ ብለን ለምሳሌ እንጻፍ እዚህ ጋር ነባ ጂ ቲዩብ። እዚህ ጋር ሴሌክሽን ቱል ነካው። እንደፈለግኩኝ አደርጋለሁ። ይሄንን ቦታ ስጠዋለሁ። ለምሳሌ እንደፈለግኩኝ እያሽከረከርኩኝ የምፈልገውን ቦታ ላይ ስጠው። ለምሳሌ እዚህ ጋር መጣውና እዚህ ጋር አስቀመጥኩት። ያው እዚህ ጋር መተን ለምሳሌ ጽሁፉ ነጭ ነው። እዚህ ጋር እንደምታገኙት ባይ ዲፎልት ራሱ ሶፍትዌር የሰጠው። ለምሳሌ እኔ ብፈልግ ከለር ለመቀየር እዚህ ጋር ስመጣ እኔ የከለር ቦታ አገኛለሁ። ምን አደርጋለሁ? እዚህ ጋር ብሉ አደረኩኝ። ለምሳሌ እዚህ ጋር ብሉ ሆነ። ለምሳሌ እኔ ብሉን ባልፈልግ ለምሳሌ እዚህ ጋር ቀይ ማድረግ ብፈልግ ያው ቀይ አደረኩኝ። ከዛ ኦኬ ስላያችሁ አይደለ ቀደም ብሎ የነበረው ወደ ቀይ መጣ። ለምሳሌ ወደ ብሉ ለምሳሌ መልሼ ብሉ አድርጌ ልውጣ። ያው መልሼ ብሉ አደረኩት ወጣ። ሎግ እዚህ ጋር እንደምትመለከቱት የታይትል ኢፌክት እዚህ ጋር እንደምትመለከቱት የታይትል ስፔስ አምጥቶልኛል። እሱ እንደፈለግኩ ማድረገው። ለዛሬ ያየነው ፓርት ዋን ላይ ቤዚክ የሆነ ጉዳይ ወይ ደግሞ ለጀማሪ የሚጠቅሙ ጉዳዮችን ነው በከፊል ለማንሳት የሞከርነው። ስለዚህ ለዛሬ አንድ ጀማሪ ኤዲተር ወይ ደግሞ ጀማሪ ወደዚህ ሶፍትዌር የመጣ ሰው እንዴት ይህን ሶፍትዌር መክፈት ይችላል፣ እንዴት ፋይልን ኦርጋናይዝ አድርገው እንዴት ኢምፖርት ማድረግ ይችላል የሚሉትን ቤዚክ ጉዳዮችን አይተናል። ወደፊት ደግሞ ስቴፕ ባይ ስቴፕ ፓርት ቱ ፓርት ስሪ እያደረገን አድቫንስ ወደሆኑ ጉዳዮች መሄድ እንችላለን። እንደሚጠቅማችሁ ተስፋ አደርጋለሁ። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ምንድነው ሶፍትዌሩ በጣም ብዙ ነገር ይዞ መጥቷል። የእኛን ክሬቲቪቲ፣ የእኛን ፍላጎት፣ የእኛን ደግሞ የመስራት ብቃትን የሚጠይቅ ሶፍትዌር ነው። ዴይ ቱ ዴይ ራስን ማሳደግ፣ ራስን ማስተማር የኛ ኃላፊነት ነው የሚሆነው። እኔም ደግሞ በእኔ በኩል ያለውን ጉዳይ ከጊዜ ወደ ጊዜ የጨመርኩኝ ወይ ደግሞ አዲስ ነገሮችን እያመጣው በዚህ ላይ የምንማመርበት ቻናል ይሆናል። አመሰግናለሁ በጣም።